ስርዓተ ከበሮ በአጠቃላይ የኢየሱስ ክርስቶስን መከራ የዕለተ ዓርብን ስቃይ የኢየሱስ ክርስቶስ ላይ የደረሰውን ስቃይ ማሳያ ነው። ሊቃውንቱ ሲዘምሩ የሚዘምሩ ሰዎች ሲዘምሩ ለዝማሪያቸው ድምቀት ሙቀት ብቻ ተፈልጎ አይደለም ከበሮ የሚዘጋጀው የኢየሱስ ክርስቶስን መከራ ለመግለጽ ተፈልጎ ነው የሚለውን ለማሳየት። ከበሮ ሲሰራ እንደዚህ ነው ያለው። እንደምታዩት ከበሮ ይሄ ያለ ሰፊ ነው በቀኝ በኩል ያለው፣ በግራ በኩል ያለው ደግሞ ጠባብ ነው። ሲሰራ ዲዛይኑ የግድ እንደዚህ ነው የሚሆነው። በቀኝም በግራም ያለው ክፍተቱ ተመሳሳይ ስፋት እና ወይም ጥበት ካለው አታሞ ነው የሚባለው፣ ወይም የጭፈራ ቤት የመደለቂያ መሳሪያ ነው ሊሆን የሚችለው። ከበሮ የሚባለው ግን የግድ ቀኝ እጃችን የሚያርፍበት ሰፊ ነው የሚሆነው፣ ግራ እጃችን የሚያርፍበት ጠባብ ነው የሚሆነው። አንደኛ ስለ ዲዛይኑ ነው ማወራችሁ። ከዚህ ዲዛይኑ ውጭ ያለ ከበሮ ካገኛችሁ የቤተክርስቲያን ከበሮ እንዳልሆነም ታውቃላችሁ እግረ መንገድ ነው። ሁለተኛ መለያው ይሄ ዞር በልማ ወደ ሰዎች፣ ይሄ እጃችን የሚያርፍበት ላይ የተላጠ ነው አይደለም? ምን ያለ ነው ልጆች? የተላጠ ነው። ና ወደኔ። በግራ እጃችን የሚያርፍበትም ቀኝ እጃችን የሚያርፍበትም የተላጠ ነው። የተላጠ ወይም ጸጉር የሌለው ምን ሆኖ ነው ብላችሁ አሁን ከናንተ መካከል ያው በየቀኑ ስለምደበድቡት ነው የቄሶች እጅ ብዛት ነው የመለጠው ልትሉ ትችላላችሁ። አይደለም። አዲሱ ከበሮ እንደዚህ ነው የሚሰራው። ጸጉር የሌለው የተመለጠ ሆኖ ነው። ሁለተኛ ሶስተኛው ዲዛይን ማንገቻ አለው። ማንገቻ አለው። ይሄ የምታነግትበት የግድ መኖር አለበት። በሌላ በኩል ይሄ ጠፍሮ አለ። ይሄ ስሪቱን ዲዛይኑን ይሁት ዝም ብለህ በፕላስተር ወይ በሆነ ነገር ማያያዝ አትችልም። ቆዳውን ለማያያዝ ብቻ አይደለም ይሄ የተተበተበው። እዩት ዲዛይኑን። ወደ ታች ይሄዳል፣ ወደ ጎን ይሄዳል። እንደዚህ መስቀልቅል ያለ ነው ስሪቱን ስታይ። እስኪ አንቀሳቅሰው እስኪ። ውስጡ ምን አለ? ድምፅ የለውም? እንደዚህ አለ ሚንጫጫ ነገር አለ ውስጥ። ወርቅ ነው ያለው። ወርቅ ቢኖረው እስካሁን ይሄ ከበሮ እዚህ አይኖርም ነበር ጌታዬ። ውስጥ 5 ጠጠሮች አሉት። 5 ጠጠሮች ይኖሩታል ውስጥ ማለት ነው። ከዚያ የሚለብሰው ልብስ አለ። ይሄ ልብስ ቀላ ያለ ወይም እንደ ወርቅ ዘቦ ግምጃ እንለዋለን። ይሄ እንደዚህ ነው የሚሰራው። ይሄ ዲዛይኑ ነው። ዲዛይኑን በተመለከተ አብራርቼላችሁ ወደ አመታቱ ላልፍላችሁ ይችላል። እንግዲህ ይሄ ከበሮ አጠቃላይ አካሉን ስትመለከቱ የኢየሱስ ክርስቶስ ምሳሌ ነው። የማን ምሳሌ ነው? የማን ምሳሌ ነው? የኢየሱስ ክርስቶስ ምሳሌ ነው። በቀኝና